ሰላም እንዴት ናችሁ? እኔ አለው ዛሬ መጣሁት እንግዲህ ለዘፈን አይደለም ግን ያው የዘፈን ዳር እስክስታ ይባል የለ አንዳንድ የእስክስታ ንግግር ልናገር ነው። ሰሞኑን ኢትዮጵያ ውስጥ የሆኑ ካሉ ነገሮች መሀል የሁለቱ በጣም አይከን የምንላቸው አርቲስቶች ዳይቨርስ ነውና እነዚህ ሁለቱ አርቲስቶች እንደምታውቋቸው ሳምሶን ታደሰ በቤ በቤክስ አክተር እና እንደኔ ሙዚቀኛ የሆነችው ደግሞ ዳግማዊ ፀሐዬ ነች። እነዚህ ሁለቱ አርቲስቶች ሰሞኑን ፍቺ እንደፈጸሙ እንደተፋቱ ሴፍ ፋንታሁን ላይ ቀርበው ግልጽ አድርገዋል እና ብዙ ነገር ተወርተዋል። እኔ ደግሞ እንደ ሙዚቀኛ እስቲ ለሙዚቃ አይመስላችሁም? ሶ ምን አሰብኩ ግጥምና ዜማ ላዘጋጅላችሁ አሰብኩና አደረኩት። ግጥምና ዜማ አዘጋጀው። ሶ ይሄንን ግጥምና ዜማ ወደ በኋላ እለቀላችኋለሁ ዛሬው ማለት ነው። እናንተ ደግሞ የምታደርጉልኝ ምንድነው ከወደዳችሁት ምናልባት ሙዚቃው ልባችሁን ከነካ ፐርፎርም እንዳረገው ለሴፉ ፋንታሁን ለራሷ ለአርቲስቷ ለዳግማዊ ፀሐዬ ለአርቲስቱ ለሳምሶን ታደሰ ቤቢ ታደርሱልኛላችሁ ማለት ነው። በተለይ ደግሞ ሴፉ ፋንታሁን ላይ ቀርቤ ይሄንን አሁን የጻፍኩትን ሙዚቃ ማቀርብላችሁን ማለት ነው። ሴፉ ፋንታሁን ሾው ላይ ቀርቤ ፐርፎርም ማድረግ ፈልጋለሁ። አላውቅም እድል ከኔ ጋር ትሁን እናንተም ብትረዱኝ ደስ ይለኛል። ፎሎወሮቼ አመሰግናለሁ። ይሄው ነው።